ወቅቱ እጅግ በጣም ቀዝቃዛና ብርዳማ ነበር። አንድ ንጉስ ከሄደበት ቦታ በመምጣት ወደ ቤተ መንግስቱ ሲገባ አንድ በእድሜ የገፋ ዘበኛ የተቀዳደደና ያረጀ ልብስ ለብሶ ሲያየው ንጉሱ እንዲህ አለው፣ በዚህ ቅዝቃዜ ይህን ብቻ ልብስ ለብስ አይበርድህም አለው። ሽማግሌው ዘበኛም እንዲህ ብሎ መለሰለት፣ ንጉስ ሆይ ሌላ የምለብሰው ልብስ የለኝም፣ ብርዱን ከመቋቋም ሌላም አማራጭ የለኝም አለው። ንጉሱም ቆንጆ የብርድ ጃኬት አሁን በሌላ ዘበኛ ልክልሃለሁ ብሎት ወደ ውስጥ ገባ። ነገር ግን ንጉሱ ወደ ቤተ መንግስቱ ከገባ በኋላ ቃሉን ረሳ። በበነጋው ሽማግሌው ዘበኛ ብርዱ ስለበረታበት ሞተ። አጠገቡ አንድ ወረቀት ነበር። ንጉሱ ከፍቶ ሲያየው በተንቀጠቀጡ እጆች የተጻፈ መልእክት፣ ንጉስ ሆይ እስከዛሬ ብርዱን ችዬ ኑሬ ነበር፣ ነገር ግን የገባህልኝ ቃል ኃይሌን ወስዶ ገደለኝ። የማታደርገውን ነገር አደርጋለሁ ብለህ ቃል ስትገባ ያንተን ቃል የሚጠብቁ ሰዎች ምን ያህል እንደሚጎዱ አትርሳ። መቼ የህይወትን አቅጣጫ እንደምትስቱት አታውቁም። ከመቻል ወደ አለመቻል፣ ከመሄድ ወደ አለመሄድ፣ ከመናገር ወደ አለመናገር። ጠዋት ሲሮጥ ያየው አመሻሽ ላይ ስትሮክ መታው ብላችሁ የምትፈሩትን ነገር ቤት ሊገባ ይችላል። ቀጠሮ የሰጣችሁት ጉዳይ ቀጠሯችሁ ጋር ሳትደርሱ ህይወት ሊያመልጣችሁ ይችላል። ልትተላለፉ ትችላላችሁ። ውስጣችሁ ያለውን ነገር ሳትናገሩ ህይወት ሊቋረጥ ይችላል። ከማግኘትና ከማጣት፣ ከከፍታና ከዝቅታ፣ ከህይወትና ከሞት በፊት ሞት እስከሚያስማማችሁ አትጠብቁ ወይም እንዳትቀደሙ። መሄድ ከቻልክ ሂድ፣ ካልቻልክ ደውል። በምትችለው መንገድ ሁሉ ፍቅርህን፣ መውደድህን ግለጽ። የተበላሸው እንኳን ተበላሸ፣ የጠፋውም እንኳን ጠፋ፣ የሄደውም እንኳን ሄደ፣ የቀረውም እንኳን ቀረ። እኔ ጋር ካለው ቁስ በላይ እኔ የምፈልገው ለኔ የሚያስፈልገው አንተ አንቺን ነው በላቸው። ለእህት፣ ለወንድም፣ ለአባት፣ ለፍቅረኛ፣ ለጓደኛ ትክክለኛው ጊዜ አሁን ነው። ውስጥ ያለውን አታስቀምጥ፣ ተንፍስ፣ ንገራችሁ። በሚለዋወጥ ህይወት ውስጥ የማይለዋወጥ ፍቅራችሁን ቀን ሳለ ተናገሩ።